ልትወለዱ ያስፈልጋችኋል ስላል አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለዱ ሁሉ እንዲሁ ነው። ኒቆዲሞስ መልሶ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ይላል። እዚህ ላይ እንግዲህ በምናይበት ሰዓት በአጠቃላይ ኒቆዲሞስ ከእግዚአብሔር ጋር በሚነጋገሩበት ሰዓት እግዚአብሔር በተለያየ መልኩ ያስተማረበትን ነው የምናየው። እዚህ ላይ በምናይበት ሰዓት እንግዲህ ከምንባቡ ስለ ፈሪሳውያን ነው። ከፈሪሳውያን ወገን ይለዋል ኒቆዲሞስ። ኒቆዲሞስን በምናይበት ሰዓት ሶስት ስልጣኖች አሉት ኒቆዲሞስ። አንደኛው ባለጠጋነቱን ነው፣ ሁለተኛ ደግሞ ባለስልጣን ነው፣ ሶስተኛ የተማረና እውቀት ያለው ሰው ነው። እነዚህ ሶስቱ ነገሮች ይዞ ነው ወደ መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ለመማር ሄደው። ለመማር በሚሄድበት ሰዓት በሌሊት ነው የሚሄደው። እንግዲህ ይህን በምናይበት ሰዓት ኒቆዲሞስ እነዚህ ሶስቱን ሁሉ ነገሮች ይዞ ራሱን ዝቅ አድርጎ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመማር ሄደው። እኛ ራሳችንን በኒቆዲሞስ ጋር በምናወዳድበት ሰዓት እርግጠኛ ነኝ ምናልባት የተወሰኑ ሰዎች ሶስቱም ሊኖራቸው ይችላሉ። ባለጠጋም ሊሆን ይችላሉ፣ ባለስልጣን ሊሆን ይችላሉ፣ እንዲሁም የተማሩ ሊሆን ይችላሉ። ይሄንንም ሶስቱንም ነገር ይዞ ነው ወደ እግዚአብሔር ያለማወቁን አውቆ ዝቅ ብሎ በሌሊት የተነሳ ሊማር ሄደው። እኛን ወደ ራሳችን በምናይበት ሰዓት ስንቶቻችን ነው ሶስቱ ነገር ሶስቱንስ ነገር ሳይኖረን ወይ አንዱ ሊኖረን አይችልም። አንድ ሰው ባለጠጋ ቢሆን ላይማር ይችላል። ባይማር ደግሞ ወይ ስልጣን የለውም። አንዱ የተማረው ከሆነ ወይ ባለስልጣን ላይሆን ይችላል። ባለስልጣን ካልሆነ ደግሞ ባለጠጋ ላይሆን ይችላል። አንዱ ባለጠጋ ከሆነ ወይ ሁለቱ ላይሆን ይችላል፣ ወይ ሁለቱ ኖሮ አንዱ ላይኖር ይችላል። እኛ ይህን ያህል ጎዶሎነት እያለን ወደ እግዚአብሔር ጠጋ ብለን ዝቅ ብለን አለመማራችንን እንድንማር የሚያደርገን ነው ኒቆዲሞስ ሊያስተምረን የሚፈልገው የምንማረው ከኒቆዲሞስ ማለት ነው። ስለዚህ እሱ ሶስቱንም ነገር ይዞ ወደ መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ በሚማርበት ሰዓት እነዚህ ሶስቱም ለእኔ ሙሉ አላደረጉኝም በማለት ነው ወደ መድኃኒታችን ኢየሱስ ክርስቶስ ጠጋ ብሎ የተማረ። ስለዚህ እኛም ምንም እንኳን ሶስቱ ያለው ሰው ቢኖርም ከሶስቱ ሁለቱ ቢጎድል ወይ አንዱ ቢኖረው ወደ እግዚአብሔር ቤት በመሄድ ሙሉ መሆን እንደምንችል ሲያስተምረን ነው። ስለዚህ ስለ ፈሪሳውያን በምናይበት ሰዓት ከፈሪሳውያን ወገን ይላል። እንግዲህ ኒቆዲሞስ ከፈሪሳውያን ወገን ሆነ። ፈሪሳውያንን በምናይባቸው ሰዓት ፈሪሳውያን ራሳቸውን ከፍ ከፍ የሚያደርጉ እኛ ብቻ ነን የምናውቀው የሚሉ ወደ ቤተክርስቲያን ሄዱ መማርን የሚነቁ የእግዚአብሔርን ቃል የሚያጣምሙ ህዝቦች ናቸው። ከነሱ መሀል ነው፣ ከነሱ ወገን ነው ይሄ ኒቆዲሞስ የተገኘው። እንደዛ በተጨማሪ ደግሞ የአይሁድ አለቃ የሆነ ምንድነው የአይሁድ አለቃ በሚበዛ ስልጣን ያለው ሆኖ እነዚህ ተፈራራሚ ማለት ባለስልጣን እንደሆነ የምናየው። ስለዚህ እነዚህ ስልጣኑን ይዞ ሁሉንም ነገር ከያዘ በኋላ ምን ይላል እዚህ ላይ የሚባል አንድ ሰው ነበረ ከተባለ እነዚህ ፈሪሳውያኖች መካከል አንድ ሰው ከኛ መካከል ለምሳሌ አንድ ሰው ከተባለ የአንድ ሰው ምን የተመረጠ ነው አይደል? እነዛ ፈሪሳውያኖች ደግሞ በራሳቸው ከፍ ከፍ የሚያደርጉ ሌላውን የሚንቁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚቃወሙ ሲሆን ከነሱ መሃል አንዱ ነበር ሲባል ከነሱ መሃል የተመረጠ መሆኑን የምንረዳበት ነው። ሌላኛው ነገር አንድ ሆነ ሲባል ደግሞ ሰው አንድ ሆነ ከተባለ የስጋ ባህሪያውና የነፍስ ባህሪዎቹ አንድ ላይ ተዋህደዋል ማለት ነው። ያ ማለት ደግሞ ምንድነው? የስጋ አራቱ ባህሪያቶች ከነፍስ ሶስቱ ባህሪያቶች ጋር አብረው ተጣምረው ያሉለት ሰው ማለት ነው። እኛን ደግሞ ከኒቆዲሞስ ጋር በእንደዚህ አይነት ባህሪ በምናወዳድርበት ሰዓት ስንቶቻችን ነው የስጋ ባህሪያቶቻችን ከነፍስ ባህሪያቶች ጋር የተጣጣሙ? የነፍስ ባህሪያቶች በምንልበት ሰዓት ባለፈው ተመራናል። በነቢይ በገብር በሐልዮ እነዚህ ሶስቱ ነገሮች ነፍስ ያለ ሰው ሁሉ የእናቱ
ቢሆን በነፍስ ባህሪዎቻችን ደግሞ የተከመረ ነው ይችላል። ስለዚህ ስጋና ነፍስን ባህሪያቶችን አጣምሮ የያዘ ሰው የተመረጠ ሰው መሆኑን የምንረዳበት ነው። ሌላኛው የትልቅ አዋቂነት ለምሳሌ አሁን ሶስቱ የእነዚህ ባህሪያቶችን ይዞ ወደ እግዚአብሔር ተጠግቶ በሚማርበት ሰዓት እነዛ ያሉ ስልጣኑ፣ እውቀቱ፣ ሀብቱ እንዳለ ሆኖ ዝቅ ብሎ ሄዶ መማሩ ደግሞ ወደ እግዚአብሔር ቤት ጠጋ በምንልበትና በምንማርበት ሰዓት ፍጹም እውቀት የምናገኘው የፍጹም እውቀት ምንጩ ደግሞ የእግዚአብሔር ቤት መሆኑን የሚያሳየን። ምናልባት በስጋ ዓለም ብዙ ሀብት ሊኖረው ይችላል፣ እውቀት ሊኖረው ይችላል። ግን ያ ፍጹም ሙሉና ፍጹም ለመሆን የሚፈለግ ከሆነ ወደ እግዚአብሔር ቤት ጠጋ ብሎ እንደ ኒቆዲሞስ መማር ይጠበቅብናል። ይህንም አንድ ነገር ከኒቆዲሞስ የምንማረው ነገሮች ናቸው። ምን ይላል በትንቢተ ኤርምያስ ላይ ይህን ነገር ላምሮላል። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 23 እስከ 24 እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም ባለጠግነቱ አይመካ። የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደር እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር አምላክ። ስለዚህ ማንም ሰው ጥበብ ቢኖር፣ ማንም ሰው ኃይል ቢኖር፣ ማንም ሰው ባለጠጋ ቢሆን በእነዚህ ሁሉ አይመካ፣ በአንድ በእግዚአብሔር አምላክ ይመካል። ምክንያቱም አንድ በእግዚአብሔር አምላክ መመካት ያለበት ምሕረት የሚገኘው፣ ፍርድ የሚገኘው፣ ጽድቅ የሚገኘው ከአንድ ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ብቻ ነው። እነዚህ ሶስቱን አጣምሮ የያዘውን አምላክ ዝቅ ብለን ማመን በሱ መመካት ይገባናል። ምክንያቱም ጥበብን ብትሆን፣ ኃይልን ብትሆን፣ ባለጠጋም ብትሆን በዚህ ምድር ላይ ሊያገለግሉ ይችላሉ። ግን የሰው ልጅ በዚህ ምድር ላይ ሊኖረው ጥቂት ዘመን ነው። ለዛ ላይ ሊያስደስቱት፣ ስጋውን ሊያበረቱት ይችላሉ። ዋናው ግን ዋናውና ትልቁ ነገር መንግስተ ሰማያትን የሚያወርስልን ጽድቅን የምናገኝበትን እግዚአብሔርን ማወቅ ስለሚያስፈልግ ነው። ስለዚህም ነው እንግዲህ ቅድም እንዳልኳችሁ የነፍስ ባህሪዎቻችን ከስጋ ባህሪዎቻችን ጋር አጣምረን ስንል ያኔ ሙሉ ሰው ነው ማለት ነው። ግን እነዚህ ለማናሟላ ወደ ቤተ እግዚአብሔር ልክ እንደ ኒቆዲሞስ በሌሊት የማንጓዝ ከሆነ የጎደለ እውቀት አለ። ያ ደግሞ እውቀት የጎደለው ፍጹም ፍጹም ለመሆንና ሙሉ ለመሆን ልክ እንደዚሁ እግዚአብሔርን ማወቅ ማስተዋል፣ ያን ነገር ማወቅና ማስተዋል የሚፈልገው ደግሞ ምንድን ነው? ኒቆዲሞስ ዝቅ ብሎ ወደ ፈጣሪው ሄዶ በመማሩ ነው። ሌላኛው ነገር በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና የአምላክን ሕግ ረስተሃልና ይላል። እንግዲህ ሕዝቤ እውቀት በማጣቱ የተነሳ ጠፍቷል ይላል። እንግዲህ በዚህ ዘመን ከእውቀት መጉደል የተነሳ እግዚአብሔርን ካለማወቅ የተነሳ የጥፋታችን ብዛት ቅጥ ያጣበት ዘመን ላይ ደረሰ። ስለዚህ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ለአሁኑ ጊዜ መጥፋታችን ምክንያት እግዚአብሔርን ባለማወቃችን የሚናገርበት ነጥብ ነው። ይሄ ማለት ምንድን ነው? ወደ እግዚአብሔር ጠጋ ብሎ ፍጹም ደህንነት የሚገኝበት፣ ፍጹም ነፃነት የሚገኝበት፣ ፍጹም ራዕይ የሆነ ሕይወት የሚገኘው በእግዚአብሔር ቤት ብቻ ነው። ያ ደግሞ በእምነት ስንመላለስ ነው። እነዚህ በእምነት የማንመላለስ ከሆነ የእውቀት ማጣት የተነሳ እርስ በርሳችን የምንጠፋፋበት ዘመን ይሄ በተግባር በዓለም ላይ በየትኛውም ከጥግ እስከ ጥግ በዓለም ላይ የሚደረጉ ችግሮች፣ ነውጦች፣ ሁሉም ነገር እግዚአብሔርን ካለማወቅ ከእውቀት ማነስ የተነሳ ስለሆነ አሁንም ኒቆዲሞስ የሚያስተምረን እነዚህ ሁሉ እውቀት፣ ስልጣን ቢኖረው ዝቅ ብሎ ወደ እግዚአብሔር ተጠግቶ የተማረበት ዋናው ምክንያት ላለመጥፋት፣ እኛም ላለመጥፋት ይህን ወንጌል በሚነበብበት ሰዓት ወደ እግዚአብሔር ቤት ተጠግተን መማር እንደሚያስፈልግ፣ ካልተማርን ደግሞ ምን ይላል እዚህ ላይ የአምላክን ሕግ ረስተሃልና ይላል። የአምላክን ሕግ ከረሳ ያ ትልቅ
ወቅት ስለ ዲያብሎስ ስለ ሳጥናኤል በምናነሳበት ሰዓት ሳጥናኤል ከባለው በፊት አምላክ ነበር። አምላኮች ውስጥ አንዱ ለእግዚአብሔር የቀረበ አምላክ ነበር። መልአክ ነበር። የእግዚአብሔር ታዛዥ መልአክ ነበር። ስለዚህ በዛ ባጠፋበት ወቅት ባለመረዳቱ ምክንያት የእግዚአብሔርን ኃያልነት ባለመረዳቱ ምክንያት ከእሱም የተባረረበት አንድ የምናየው ምክንያት ይሁዳን ለምሳሌ መውሰድ እንችላለን። ይሁዳን በምናይበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዲናር ማለት የሚሸጠው እግዚአብሔር ታላቅ ወርቅ መሆኑን ቢያውቅ ኖሮ በዛች በትንሽ 30 ዲናር አይሸጠውም ነበር። ምክንያቱም ያለመረዳቱ ያለማወቁ እግዚአብሔር ወርቃችን ታላቅ ወርቃችን ቢሆን ስለሆነ በዛች በትንሽ ብር ባሸጠው ነበር። ሌላ በምሳሌነት የምናያቸው ጌታ በሰቀለበት ወቅት በግራና በቀኝ የተሰቀሉትን ወንበዴዎች በምናይበት ሰዓት ሁለቱም የተለያየ ነበር አቀራረባቸው። ወደ መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት በግራ በኩል ያለው እግዚአብሔር አምላክን ባለመረዳቱ ምክንያት ይሳደብ ነበር። በቀኝ በኩል ደግሞ ያለው ነበር የሚለው እግዚአብሔር ሆይ በመንግስት በምትመጣ ጊዜ አስበኝ ነበር። ሁለቱ ልዩነት ነው። እንግዲህ በቀኝ በኩል ያለው እግዚአብሔር አምላክን በመንግስት በምትመጣበት ጊዜ አስበኝ ሲለው፣ ይሄኛው ደግሞ በግራ በኩል ያለው ይሳደብ ነበር። በሁለቱ መካከል እግዚአብሔርን የመረዳትና ያለመረዳት መጠናቸው በሁለት ደረጃ ነው። ስለዚህ ያኛው በመንግስት ጊዜ ስትመጣ አስበኝ በማለቱ የመጀመሪያው ወደ ገነት ደጅ ላይ የደረሰ፣ ይሄኛውን ደግሞ በምናይበት ሰዓት ተሳዳቢ የምንለው ነው የመጀመሪያው ወደ ሲኦል የሄደበት። ስለዚህ እግዚአብሔርን በማወቅና ባለማወቅ መካከል ያሉትን ነገሮች በምናይበት ሰዓት የሲኦልና የገነት ምርጫ ነው። እነዚህ ሁለቱም በግራና በቀኝ የተሰቀሉት ወንበዴዎች መርዳት እንችላለን። ስለዚህ እግዚአብሔርን ካለማወቅ የተነሳ ምን ያህል ራሳችንን እየጎዳን እንዳለን የምናይበት ነገር ነው። ሌላኛው የሚያስገርመው ነገር ኒቆዲሞስ ወደ ቤተክርስቲያን ሲመላለስ የነበረው በሌሊት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እሱም ቀን ቀን የታመሙትን ሲጠይቅ፣ የተቸገሩትን ሲረዳ፣ ሲያስተምር ይውልና በዋሻ ነበር የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ። እንደዚሁም ኒቆዲሞስ ደግሞ ባለስልጣን ባለሀብትና እዛ ታላቅ ምሁር ስለነበረ እሱም ሲያስተምር በስልጣን ላይ ቆይቶ ሲያገለግል ይውልና ምን የሚያደርጉት ጌታችን መድኃኒታችን ኢየሱስ ክርስቶስ በዋሻ በሚያልፍበት ሰዓት እሱም ተደብቆ ሄዶ በሌሊት ነበር ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲማር ነበር። አንደኛ ነገር ይሄን በምናይበት ሰዓት ለምንድን ነው ኒቆዲሞስ በሌሊት ሲሄድ የነበረው በምናይበት ሰዓት ቅድም እንዳልኩት ፈሪሳውያን ራሳቸውን ከፍ ከፍ የሚያደርጉ የእግዚአብሔርን ቃል የሚያጣምሙ ስለነበረ በዚህ ጎን ደግሞ
ያላዩ ሰዎች ሌሊት ወዴት እንደሚሄዱ ለነሱ ትምህርት ሊሆን የሚችልበት ነው። ሌላኛው ደግሞ ጨለማ ደግሞ በምናይበት ሰዓት ቤተክርስቲያንን በምንጓዝበት ሰዓት በምንሄድበት ሰዓት በጨለማ መሄድና በቀን መሄድ ልዩነት አለ። በቀን በምንሄድበት ሰዓት ሁሉም ግልጽ ነው፣ ምንም ችግር የለም። ጨለማን የሚያሳየው ደግሞ ምንድን ነው? በችግር ወቅት፣ በሀዘን ወቅት ህዝቦቻችን፣ ሀገራችን፣ ዓለም በሚወናወጥበት ሰዓት ጠንክረን በዛ በጨለማ በችግር ጊዜ ወደ እግዚአብሔር ማሰብ መጸለይ ያለበት መሆኑን የምንረዳበት ነው። ስለዚህ አሁን ባለንበት በዓለም ደረጃ ይህንን ጨለማውን ዘመን አሳልፎልን ወደ ብርሃን እንዲያመጣልን የእግዚአብሔር ፈቃዱ ይሆንልን። ከዚህ ችግር ውስጥ አምጥቶ ሁላችን በሰላም በፍቅር በአንድነት በመተባበር በደስታ እንዲያኖር ያደርግልን። ሌላኛው ደግሞ ሌሊት የሚባለው ሌሊትን እንደዚሁ ልክ ከማይመረመር የእግዚአብሔር ባህሪ ጋር ያመሳስባል። ምክንያቱም ያ ጨለማ ውስጥ ፈልገን ማግኘት ረቂቅ የሆነ ነገር ስለሆነ የእግዚአብሔርን ባህሪያቶች መርምረን ፈልገን የማናገኛቸው መሆኑን የምንረዳበት አንዱ ምሳሌያችን ነው። ስለዚህ እነዚህን ነገሮች በማየት የራሳችን ሕይወት በስነ ስርዓት ማስተካከል ይኖርብናል። ሌላኛው ኒቆዲሞስ ከእግዚአብሔር ጋር በሚገናኝበት ሰዓት የተናገራቸውን ነገሮች ልንገራችሁ። መምህር ሆይ እግዚአብሔር ከራሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ዘንድ ይችላልን? ይላል። እዚህ ላይ የምንማረው ኒቆዲሞስ ወደ ኢየሱስ ክርስቶስ ለማለት በሚሄድበት ሰዓት ከመድኃኒታችን ኢየሱስ ክርስቶስ ጋር የሚያደርጋቸው ጥያቄዎች ነው። በግልጽ ነበር የሚጠይቀው። ያን ምክንያቱም በግልጽ የሚጠይቀው ምንድን ነው? ያለማወቁን እግዚአብሔርን ማወቅ መረዳት ስለሚፈልግ ከውስጡ ያለውን ነገሮች ሁሉ የሚጠይቀው እና እግዚአብሔርን ሲመልስልን እነዚህ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ይላል። ዳግመኛ መወለድ ማለት ምንድን ነው? ስለ ምስጢረ ጥምቀት ነው። የእኛ የቤተ ክርስቲያናችን ዋና 5 አዕማደ ምስጢራቶች ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ። እነዚህ 5ቱ አዕማደ ምስጢሮች አንድ ክርስቲያን ሲሆን በተለያየ ጊዜ ወደ አባቶች ቀርቦ መማር ያለበትን እንደሆነ ሲያስረዳ እዚህ ላይ ስለ ምስጢረ ጥምቀት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማራል። ስለዚህ እኛም ከዚህ የምንረዳው ምንድን ነው? እና አሁን ቅድም የጠቀስኳቸውን 5ቱን አዕማደ ምስጢራቶች ስንቶቻችን እንደ ክርስቲያን እንረዳል? በ40 በ80 የተጠመቅን የክርስቶስ ወገን የክርስቶስ ልጆች የሆነ የቤተ ክርስቲያናችን ዋናውን አዕማዶቹን 5ቱን ጠንቅቀን እንኳን ባናውቅ ስለ እነሱ ስንቶቻችን እንረዳለን? አሁንም ደግሜ ማስታወስ የምፈልገው ከኒቆዲሞስ የምንማረው እሱን ያስተማረው ስለ ምስጢረ ጥምቀት ስለ ዳግመኛ መወለድ። እኛ ደግሞ ከኒቆዲሞስ እንደዚህ ከተማር 5ቱን አዕማደ ምስጢራቶችን ከአባቶቻችን ዘንድ ተቀብለን ኒቆዲሞስ እንደተማረው እኛም ከነሱ መማር እንዳለብን ነው። ስለዚህ የኢየሱስ መልስ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከውኃና ከመንፈስ ማለት ቅድም እንዳልኳቸው ስለ ምስጢረ ጥምቀት ነው። ሰው ካልተጠመቀ በኋላ 40 80 እግዚአብሔር ልጅነቱን ካላገኘ በስተቀር ወደ መንግሥተ ሰማያት አይገባም። ቅድም እንዳልኳቸው እነዚህ ምስጢራቶችን ማወቅ ወደ መንግሥተ ሰማያት የሚያቀርብ መንገድ፣ እነዚህ የእኛ ዋና መማሪያዎቻችን ናቸው። ስለዚህ እግዚአብሔርን በትህትና ነው ለእሱ ያስተማረው። ሌላኛው ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ይላል። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ሲል፣ ስለዚህ እዚህ ላይ ምንድን ነው? ከሥጋ የተወለደ እኛ
ዝም ብለን ከእናት አባቶቻችን እንደተወለደ እንደ አህዛቦች ሆነን ካልተጠመቀ ያው ሞት አይቀርም፣ እንስሳም ይሞታል አይደል? እንስሳ እንደሚሞተው እንሞታለን። ነገር ግን የ40/80 ጥምቀት ከሌለ በስተቀር የመንግስተ ሰማያት መግቢያ መንገድን ቁልፉን አናገኝም። ስለዚህ እንደ ክርስቲያን ልጆቻችን የ40/80 ልጅነትን ለማግኘት ተጠመቅ የሚለው ነገር እንዲያስተማሩ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለዱ ሁሉ እንዲሁ ነው ይላል። ስለዚህ ስለ ነፋስ ማለት ነፋስ መምጣቱን ሲል እንሰማለን። ከየት መጣ ወዴት መጣ ወዴት እንደሚሄድ መንፈስ ቅዱስም እንደዚህ ነው። ስለዚህ መንፈስ ቅዱስ ሄዶ ነፋስ ሄዶ የሚያርፍበት እንደሚያውቁ መንፈስ ቅዱስም በተወሰኑ በተመረጡ ሰዎች ላይ ሄዶ ሊያርፍ ይችላል። ስለዚህ ኒቆዲሞስ የምናስበው ምንድነው? ከነዛ ከፈሪሳውያን መካከል አንድ ሰው ነበር። የአንድ ሰው የተመረጠ ሰው ነው። ስለዚህ እንደነዛ ኒቆዲሞስ እኛ ተመርጠን የእግዚአብሔር አገልጋይ እግዚአብሔር ስለሆነ እንድንማር ያደርጋል። ሌላኛው ከኒቆዲሞስ የምንማር ከኒቆዲሞስ ደግሞ የተሰጠው ትልቁና 3 ነገሮችን ነው ማየት የምንችለው። አንደኛው ቆራጥነቱ። ምክንያቱም ኒቆዲሞስ ቆራጥ የሚያሰኘው ምንድን ነው? ከነዚህ ከፈሪሳውያን መካከል ትምህርት እውቀትም እንኳን ቢኖር ራሱ ዝቅ አድርጎ ቆርጦ ሌት ሄዶ ወደ ጌታችን ስር ሄዶ መማሩ የእሱን ቆራጥነት የምናይበት። ስለዚህ እኛም ሌት በርትተን ገስግሰን ወደ ቤተ ክርስቲያን መምጣት እንዳለብን፣ ቆራጥነትን ከኒቆዲሞስ መማር እንዳለብን ያስረዳል። ሁለተኛው እውነትን ነው። ኒቆዲሞስ እውነትን ፍለጋ ነው። ምክንያቱም ፈሪሳውያን በሙሉ የጌታችን መድኃኒታችን ኢየሱስ ክርስቶስን ትምህርት የሚያጣጥሉ የሚያወዳድሩ ሲሆኑ እሱ ግን ምንድነው ጊዜ ራሱ የሚጠይቀው በትምህርትም በእውቀትም በሀብትም የበለጸገ ስለሆነ ብዙ ተአምራትን ያደርጋል። ይህን ሁሉ እያደረገ እስኪ ሄጄ እውነትን ልፈልግ እውነትን ፍለጋ ብሎ ነው ሊማር ወደ መድኃኒታችን ኢየሱስ ክርስቶስ በሌሊት ወደ ደብረ ሲና ወደ ደብረ ዘይት ዋሻ ሄዶ ከእሱ ጋር ሲማር ነበር። ስለዚህ ሁሌም እኛ በህይወታችን እውነትን ፍለጋ እውነት ማን ነው? እግዚአብሔር ነው። እውነትን ፍለጋ እግዚአብሔርን ፍለጋ ሁል ጊዜ እየገሰገስን ወደ ቤተክርስቲያን መምጣት አለብን። ሌላኛው ያገኘው ኒቆዲሞስ ጽድቅን ነው። ጽድቅን አግኝቷል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ወቅት ሁሉም ሸሽተውት በሚሄዱበት ሰዓት አጠገቡ የነበሩት ማና ማን ነው? ዮሴፍና ኒቆዲሞስ ናቸው። ዮሴፍና ኒቆዲሞስ ብቻ ነው የተገኙት። ዮሴፍና ኒቆዲሞስ ከዛች ህይወት ውስጥ እስክታልፍበት ድረስ እዛ ቆመው እያለቀሱ ያዩት ነበር። መጨረሻ ላይ ዮሴፍና ኒቆዲሞስ ወደ ተነጋገሩን አይተው ወደ ጲላጦስ ጋር ሄደው ጲላጦስ እንግዲህ ያው እሱ ስለፈረደበት ስለነበረ ሄደው ይጠይቁታል። እባክህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ስጠን ብለው የለመኑ። በዛ ዘመን ገዳዩን ነው ስጋውን ስጠን ብለው የለመኑት። ዛሬ ግን እኛ በዚህ በቤተ ክርስቲያን በስርዓተ ቅዳሴ ስጋው ደግሞ ተፈትቶ ሁሉ ነገር ቀርቦልን አባቶች ኑ ስጋው ደግሞ ውሰዱት በሚባልበት ሰዓት ምን ሆነ? ብዙዎቻችን ምን ያህል ችግር ውስጥ እንዳለን ምን ያህል ነው እውነት ለመናገር በጣም ከባድ ነገር ውስጥ ነው። ያኔ በዛ ዘመን ግን ኒቆዲሞስና ዮሴፍ ግን ገዳዩን ነበር ሄደው የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ስጠን ብሎ ነው። ዛሬ ግን እኛ እዚህ ቦታ ላይ ቆመን ስጋው ደግሞ ተፈትቶ አባቶች ሌሊት መጥተው ስርዓተ ቅዳሴ ቆይተው ባካችሁ ልጆቼ ኑ ንስሐ ግቡ ስጋው ደግሞ ተቀበሉ ብሎ ስንለመን ያለንበትን እንግዲህ ይሄ ውስጣችንን ሊያሳስበን የሚችል ነገር ነው። ስለዚህ በመስተመጨረሻ ኒቆዲሞስ እና ዮሴፍ ተመልሰው ሲፈቀድላቸው ምንድን ያደረጉት? የጌታችን መድኃኒታችን ኢየሱስ ክርስቶስ አወረዱትና ለመገነዝ ያበቃ አንዱ ኒቆዲሞስ። ስለዚህ ኒቆዲሞስ እንግዲህ ከዛ አውጡ ወርዶ ወደ እግዚአብሔር ስር ተምሮ ይሄን ሁሉ መላሾች አጥቶ ስለ ምስጢረ ጥምቀት ተምሮ ራሱ ለውጦ መጨረሻ ላይ ያገኘው ጽድቅ ክብር እግዚአብሔርን ያስተማረው
ወደሙን ተቀብለን ሳንራራ በትህትና ልክ ኒቆዲሞስ ከጨለማ ወጥቶ ወደ ብርሃን እስከ ጽድቅ እንዳላደረሰው አምላክ ምስጋና እያቀረብን እኛም ከኒቆዲሞስ የምንማራቸው ትምህርት በሌሊት መጓዝ፣ ራስን ዝቅ ማድረግ፣ ትህትና፣ ለሌሎች ማሰብ፣ አንድ ክርስቲያን የሚጠበቅበትን ነገር ሁሉ እንድናደርግ ያድርገን። እግዚአብሔር ለዚች ቀን ስላደረሰን ከጨለማ ወደ ብርሃን ኒቆዲሞስን ያወጣ አምላክ እኛንም ከችግራችን ከመለያየት ከመነቋቆር ወደ አንድነት ወደ መተሳሰብ ወንድማማቾችነት እህትማማቾችነት አገርን፣ ሕዝብን፣ ወገንን የምናከብር እግዚአብሔርን የምንፈራ ያድርገን። ወስፋ እሺ ተራዩ ቃላት ያሰማልን። በሰማነው ቃል እግዚአብሔር ይባርከን። እንግዲህ ኒቆዲሞስ የሌሊት ተማሪ ነው፣ ማታ ተማሪ ነው። ቀን ቀን ስራ እየሰሩ ሀገር ቤት ተማሪዎች አሉ። ቀን ቀን ስራ እየሰሩ ማታ ማታ ደግሞ የሚማሩ ተማሪዎች አሉ፣ ጎበዝ ተማሪዎች እና እነሱ በቃ ጎብዘው ትምህርታቸውን አዘርቀው ዶክተር ደረጃ የሚደርሱ አሉ። አንዳንድ ሰነፍ ተማሪዎች ደግሞ እንደዚሁ ሳይማሩ ቀርተው የሚወርቁም አሉ። ይሁዳ ቀን ቀን ተምሮ ወደቀ፣ ኒቆዲሞስ ሌሊት ተምሮ አለ። የሚገርም ነገር ከእሱ ጋር እየዋለ እየተማረ የቀን ተማሪ ሆነ፣ እሱ ወደቀ። ኒቆዲሞስ ግን የሌሊት ተማሪ ሆነ፣ ትምህርቱን አለ። የሚገርም ነው። ለዚህ ነው ቅድም በምስማኩ ላይ አወስከኒ ሌሊት አውፈተንኮ ለልቤ ጌታ ሆይ ሌሊት ልቤን መረመርከው ፈተንከኝ። አመከርከኝ ወይ ተረክባ መጸበላይ በልቤ ውስጥ ግን ምንም አልተገኘም፣ ክፋት አልተገኘም። ስለዚህ ለዚህ አበቃኝ። ኒቆዲሞስ እንዴት ያለ ድለኛ ሰው! መልአኮሙ ለአይሁድ ይላል። የአይሁድ አለቃቸው ነው፣ የሚመራቸው እሱ ነው። ቀን እዛ ሸንጎ ሲመርጡ ይውላል፣ ሌሊት ደግሞ እሱ ጋር ሄዶ ይማራል። አንደኛ ስለ ሁለት ነገር ነው። ምሁረ ኦሪት ሆኖ ቀን ቢማር ነው እንዴ አላወቅም እንዳይሉት። ሁለተኛ ደረጃ ደግሞ ከክርስቶስ ጋር የተገኘ ሰው በእነሱ ሕግ ከምኩራባቸው ይሰደዳል፣ ይባረራል። ስለዚህ ስልጣኑን ፈርቶ ነው። ከዛ ስላልማ ስላገድ ያባርሩታል። ስለዚህ ቀስ እያለ ሌሊት እየሄደ ከጌታ እግር ስር ተምሮ መጨረሻ ላይ እግዚአብሔር ሳድለው ደግሞ የዕለት ዓርብ የበረከቱ ተካፋይ ሆነ። የሚገርም ነገር ነው። የበረከቱ ተካፋይ ሆነ። እዚያ ከበረከቱ ተካፈለ። መግነዙን አይሁድ የሰቀሉትን ጌታ ሄዶ ወስዶ ከዮሴፍ ጋር የቀበለ ታላቅ ሰው ነው እና አንዳንድ ሰው በዓለም ውስጥ ሲጨፍር የትም የሚቆይና እግዚአብሔር አምጥቶ ደግሞ ለክብር ያበቃል። የሚገርም ለማዕረግ ያበቃል። አናውቀው እና የእግዚአብሔር ድንቅ ስራ ነገር ነውና ነገረ መስቀልን ነገረ ጥምቀትን ያስተማረን ወንድማችን እንደነገረን ያ ነውና ኒቆዲሞስ ታላቅ ሰው ነው፣ ትልቅ ሰው ነው። የማታ ተማሪ ነው፣ የሌሊት ተማሪ ነው፣ ጎበዝ ተማሪ ነው። የቀን ልቡና ባካል ነው፣ የሌሊት ልብ ደግሞ ክት ስለሆነ ያ ሌሊት የሚያጠኑት ትምህርት አይምሮ ውስጥ ይገባል እና ኒቆዲሞስም የጌታ እግር ስር ቁጭ ብሎ ሞር ኦሪት በጣም የተማረ ሰው ባለጸጋ ነው፣ እንደተባለ ባለሾም ነው፣ ባለስልጣን ነው። ይሄን ሁሉ ትቶ ነው እግሩ ስር የወደቀው። ክብራችን እሱ ነው፣ እውቀታችን እሱ ነው። መድኃኒዓለም ክርስቶስ ነው። የእኛ እውቀት እሱ ነው፣ የእኛ ክብር እሱ ነው፣ የእኛ ሀብት እሱ ነው፣ የእኛ ጉልበት እሱ ነው። ይህንን አስበን በእግዚአብሔር ፊት ያለንን ሕሊናችንን ጥለን እግዚአብሔር ፊት የምናመሰግን የምንኖር ከሆነ እግዚአብሔር በረከቱን ይሰጠናል። ኒቆዲሞስ ከዚያ ከፈሪሳውያን መካከል መጥቶ እንደገና ሥጋውን ለመገነዝ የበቃው ትልቅ ዕድለኛ ሰው ነው። እሺ እንግዲህ አሁን መርሃ ግብራችንን ጨርሰናል።